ነዋሪዎች አዲስ አበባ ላይ ከገቢያቸው ከ50 እስከ 80 በመቶ ለቤት ኪራይ ያውላሉ ነው የተገኘው ፋይንዲንግ። አንደኛው ፋይንዲንግ እሱ ነው። አንድ ቤት ተከራይ ብዙዎቹ ኢትዮጵያ አዲስ አበባ ላይ ተከራዮች ናቸው። ያ ተከራይ ከሚያገኘው ወራይ ገቢ በትንሹ 50 በመቶ በትልቁ 80 በመቶ ወጪው የቤት ኪራይ ነው። ይሄ በጣም ያስደነግጣል። ደሞዙ 10,000 ብር የሆነ ሰው በአማካይ ለቤት ኪራይ 5,000 እስከ 8,000 ይከፍላል ማለት ነው። ይሄ በጣም አስደንጋጭ ነው። ስለ አዲስ አበባ ነው የምናወራው። የእናንተን ደግሞ ልትነግሩን ትችላላችሁ አዲስ አበባ ያላችሁ ሰዎች። አንድ ሰው 10,000 ብር አግኝቶ 5,000 ብሩን ቤት ላይ ከዋለ ኪራይ ላይ ያውም ኪራይ ወራይ ኪራይ እኮ ነው የሱ ንብረትም አይደለም። ወይም 8,000 ብር ካዋለ ምንድነው ምን አይነት ኑሮ ነው ሊኖር የሚችለው? የሚል አንድ ፋይንዲንጉ ላይ የቀረበ ፋይንዲንግ ላይ መነጋገር የሚያስፈልገው ማለት ነው። እንግዲህ 20 በመቶ ነው ለምግብ፣ ለትምህርት ቤት፣ ለልብስ ምናምን የሚያውለው ማለት ነው። ወይም ደግሞ 50 በመቶ ነው ቅድም ላልኳችሁ ለሌሎች ነገሮች የሚያውለው ትራንስፖርት። ምን ያህል በጣም መፈታት ያለበት ሲሪየስ የሆነ ችግር መሆኑን ነው የሚያሳየው። ላለፉት ዓመታት ሲንከባለል የነበረ ማለት ነው። ዓለም አቀፍ ስታንዳርዱን ለማየት ሞክሬ ነበር። በዓለም አቀፍ ደረጃ ኦን ዲ አቨሬጅ ተከራዮች 30 በመቶ ነው የቤት ኪራይ ወጪያቸው በዓለም ደረጃ። ባጭሩ 10,000 ብር ወይም ዶላር የሚያገኝ ሰው ኦን ዘ አቨሬጅ 30 በመቶ ወይም 3,000 ዶላር ቤት ኪራይ ይከፍላል ማለት ነው። ወይም ብር የዓለም ስታንዳርድ አቨሬጅ ስታንዳርዱ እሱ ነው።